አሜሪካ በኢራን ወደቦች ላይ ምን ጉዳት አደረሰች? እንዲሁም በተከሰተው አለመግባባት ኢራን በምን ተጠቃች? እስከ መጨረሻው ድረስ አብራችሁን ሁኑ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተከታተሉ። አሜሪካ በኢራን ወደቦች ላይ እገዳ መጣሏን ተከትሎ ከኢራን ጋር ግንኙነት አላቸው የተባሉ 4 መርከቦች ማለፋቸው ተነግሯል። መዳረሻውን ቻይና ያደረገ መርከብ እንደሚገኝበት የተነገረ ሲሆን አሜሪካ ግን እገዳ መጣሉን ተከትሎ ምንም አይነት መርከብ አላለን። ክብራትና ክብራን አድማጭ ተመልካቾቻችን በላይ ወታደሮች በርካታ የጦር መርከቦችና አውሮፕላኖችና ወቅታዊ ዓለም አቀፍ ዜናዎችን ይዘንላችሁ ቀርበናል። ከአሴ ዓለም አቀፍ ዜናዎች ጋር መልካም አሜሪካ ኃይል በዛሬው ዜናችን አሜሪካ የሆርሙዝ የባህር ሰርጥን መዝጋት ጀመረች። ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ያስተላለፉትን ማስጠንቀቂያ ተከትሎ የአሜሪካ ጦር ከዛሬ ጀምሮ የሆርሙዝ የባህር ሰርጥን መዝጋት መጀመሩ ተገለጸ። ከዋሽንግተን በወጡ መረጃዎች መሰረት የአሜሪካ የባህር ኃይል ወደ ሆርሙዝ ሰርጥ የሚገቡና የሚወጡ ማናቸውንም የንግድም የጭነት መርከቦችን እንቅስቃሴ ማገድ ጀምሯል። ይህ እርምጃ የተወሰደው ኢራን በኒውክሌር ፕሮግራሟ ዙሪያ ከስምምነት ካልደረሰች ዋሽንግተን ጠንከር ያለ እርምጃ እንደምትወስድ በፕሬዝዳንት ትራምፕ በኩል ተሰጥቶ የነበረው የጊዜ ገደብ ማለቁን ተከትሎ ሰርጥ የሚደረግ የክብራን አድማጭ ተመልካቾች ምንም አይነት አዳዲስና ወቅታዊ ዓለም አቀፍ ዜናዎችን ለማግኘት ዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸው ዜናዎች ፈጥነው እንዲደርሱ የደወል ምልክቷን ዓለም አቀፍ ቀውሱን እያስፋፋ በመሆኑ የባህር ክልሎች በአስቸኳይ እንዲከፈት ጠይቋል። የአሜሪካ ምክትል ፕሬዝዳንት ጃዲ ቫንስ በበኩላቸው የኢራን አገዛዝ ሆርሙዝን በመዝጋት የኢኮኖሚ ሽብር እየፈጸመ ነው በማለት ከሰዋል። ኢራን ጀመረች። አሜሪካም የኢራን ወደቦችን በመዝጋት ተመሳሳይ ጨዋታ እንደምትችል እያሳየች ነው ብለዋል። የኢራን ባለስልጣናት በኢኮኖሚ የሽብር ተግባራቸው የሚቀጥሉ ከሆነ አሜሪካም የኢራን መርከቦች እንዳይወጡና እንዳይገቡ በማድረግ እንደምትቀጥል አስጠንቅቀዋል። ምክትል ፕሬዝዳንት ጃዲ ቫንስ ከፋክስ ኒውስ ጋር ባካሄዱት ቃለ ምልልስ በፓኪስታን የተደረገው ንግግር ለውጥ የታየበት እንደነበር በድጋሚ ገልጸዋል። ያም ሆኖ ኳሱ በኢራን ሜዳ በመሆኑ የተባለችውን ልትፈጽም የግድ ነው ብለዋል። ዋሽንግተን የኢራንን የበለጸገ ዩራኒየም መቆጣጠርና የኒውክሌር ግንባታ የማቆም ማረጋገጫ የምትፈልግ ሲሆን በፓኪስታን ንግግር ኢራን ለ20 ዓመታት ዩራኒየም የማበልጸግ ሥራ እንድታቆም የአሜሪካ ተወካዮች ሐሳብ አቅርበው ነበር ተብለዋል። የኢራን ተደራዳሪዎች ግን ለ20 ሳይሆን ለ5 ዓመት ዩራኒየም ለማቆም ቢስማሙም አሜሪካ ፈቃደኛ ሳትሆን መቅረቷን ሲኤንኤን ዘግቧል። ኒውዮርክ ታይምስ በበኩሉ ኢራን ለኒውክሌር ጦር መሳሪያ ገንብታ ወሳኝ የሆነውን ይህንኑን ዩራኒየም የማበልጸግ ሥራን ለ5 ዓመት የማቆም ዕቅድ ያቀረበችው ትላንት መሆኑን ጠቅሷል። እንዲሁም እስካሁን ያበለጸገችው ዩራኒየም ወደ ሌላ ሀገር እንዲሻገር አሜሪካ ያቀረበችው ጥያቄ ኢራን ውድቅ ማድረጓን ተመልክቷል። በሌላ በኩል የእስራኤል መከላከያ ሚኒስቴር እስራኤል በሌላ በኩል ማምሻውን ባሰራጩት የቪዲዮ መልእክት የኢራንን ጦርነት ለማቆም የዩራኒየም መወገድን በቅድመ ሁኔታ አስቀምጧል። ያለፈው ዓመት የ12 ቀናት ጦርነትም ሆነ በአሁኑ ወቅት የኢራን ኒውክሌር ፕሮግራምና የግንባታ አቅም መመታቱን የገለጹት ሚኒስትሩ አሁን የቀረው የዩራኒየም ቁሳቁስ በመሆኑ ጦርነቱን ለማቆም የበለጸገ ዩራኒየም በሙሉ ሊወገድ የግድ ነው ብለዋል። ኢራን በከፍተኛ ደረጃ የበለጸገ ከ400 ኪሎ ግራም በላይ ዩራኒየም ከመሬት በታች ቀብራለች የሚለው ጥርጣሬ ጸንቶ የቆየ ቢሆንም የኢራን ባለስልጣናት ግን ምንም አይነት ዩራኒየም አሳልፈው እንደማይሰጡ ቀደም ባለው ድርድር ወቅት ሳይቀር መናገራቸው ይታወሳል። ፕሬዝዳንት ትራምፕ በቅርቡ ባወጡት መግለጫ ኢራንና አሜሪካ የኒውክሌር ጉዳዮችን ለመፍታት በጋራ ይሰራሉ ማለታቸው ይታወሳል። አሁን ድንገት የኢራንን ወደቦች የዘጉት ደግሞ ኢራን ሆርሙዝን እንድትከፍትና ከስምምነት እንድትደርስ ለማስገደድ መሆኑን ገልጸዋል። ይህ በእንዲህ እንዳለ እስራኤልና ሊባኖስ በዋሽንግተን ዲሲ ታሪካዊ የተባለ ንግግር መጀመራቸው ሲታወቅ በሊባኖስ ግን ውጊያ ተጠናክሮ ቀጥሏል። የእስራኤልና ሊባኖስ ልዑካን የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በተገኙበት ማምሻውን የጀመሩት ንግግር ታሪካዊና ትልቅ የሰላም ተስፋ የተጣለበት ነው ብለዋል።